ትላንትና የተፈጠረው ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ተሰንደ ጸጉሯን ፏ ብላ ቂን ሚንቂን እያለች ውስጣሪ ይመችሽ፣ እድሜ ልክሽን ሁሉ ደስተኛው የኔ እናት ምንም ውስጥ አያስገባሽ፣ ምንም ውስጥ አያስገባሽ። ጃኒ የኔ እናት ምን ነው ዳኒዬ፣ በስቶሪሽ ላይ ይቻለኝ አትፍረድ ነው ይፈረድብሃል። የሆነ ነገር ብቻ ቃል ጽፈሻል፣ ኃይለ ቃል ጽፈሻል ማሪ። ለምን ሲባል እኛ ያለን እህቶችሽ ማለት እኛ የት ሄደን ነው? ይሄ እኮ 100,000 ሰው ተሰብስቦ ይሄ ሁሉ ህዝብ የተከታተለው በቀላል አርገሽ ጊዜ ይፈተዋል። ከመቼ ጀምሮ ነው ጊዜ መፍታት የጀመረው? ጊዜ እኮ አይፈታም፣ ህዝብ ነው የሚፈታው ማሪ። እኛንን የጀመርነው እኛንን የምንጨርሰው አይሆንም። አሻፈረኝ ካልሽ ትተናል። ሰው መሀል አንገባም። ምን አገባን? አንገባም። ወይኔ ግን ደምብኛ ለቅላቂውኛል። ቆዩ፣ ተረጋጉ፣ አንቸኩል፣ ከሁለቱም ሳይድ እንስማ እያልኳችሁ ከሁለቱም ሳይድ ታርቀናል፣ ፈተነዋል አሉ። መድኃኒዓለም ይፍታችሁ። አዳሜ አንዱን ወግነሽ አንዱን ደግፈሽ እየጌ ታርቀናል። ውይ ተመስገን፣ ሁለቱም ታርቀናል አሉ። በቃ ይሄው ነው እንግዲህ፣ እኔ ምንም ማድረግ አልችልም። ሰምታችኋል፣ ታርቀዋል። ውይ ምንም ነገር ክፉ ካፌ ሳይወጣ ተመስገን የኔ አባት። አንዳንዴ እኮ ትሰውረኛለህ። ይሄኔ ለጃኒያ ጊዜ ጆን ዳንኤልን በስማ እኔ ደግሞ እኮ አልጀምር እንደ ክረምት ዝናብ እኝኝኝኝኝ ብዬበት ቢሆን ወይ ለጆን ዳንኤል አግዤ ጃኒን እኝኝኝኝ ብዬባት ቢሆን የታባቴ ነበር የምገባው። አስቡት እስቲ አሁን ታርቀናል ሲሉ አቤት ውርደት፣ ከባድ ቅሌት፣ ከባድ ቅሌት ነበረ። ግን አልሆነም። የኔ መድኃኒዓለም የት ሄዶ? አልሆነም፣ አልተፈጠረም። አዎ አዳሜ አሳዘናችሁኝ። እኔ እኮ አዋቂ እኮ ነኝ። እኔ እኮ ይታየኛል። ናዮ አይዲ። እሺ ውዶቼ፣ እኔ ብቻ መልዕክት ነው ማስተላለፍላችሁ። እሺ ላታዩ ትችላላችሁ፣ ቢዚ ናችሁ። እኔ ስራ የለኝም አይደል? ቁጭ ብዬ እኮ ነው የምውለው። ምን ስራ አለኝ ውዶቼ? እናንተን ኩክ ታደርጋላችሁ፣ ስንት ነገር አለባችሁ። የማን ስቶሪ ነው ያላችሁኝ? ቲክቶክ አዶናይ በነፍስ ድረስልኝ። ቲክቶክ ላይ አዶናይ የኔ ጌታ፣ የኔ አንበሳ፣ የኔ መከታ አዶናይ የኔ ጌታ፣ አዶናይ ስሙኝ። አዶናይ አይናገርም። አይናገርም ጌታን ግን ብዙ መንገር የፈለገው ነገር አለ። አትናገር ለዚህ ማህበረሰብ አዶናይ፣ ለዚህ ማህበረሰብ አትናገር፣ እንዳትናገር ለዚህ ማህበረሰብ ግን ብዙ ውስጥ ያለ ነገር አለ። ንገረን። እኔማ በደንብ አድርጌ አብራራላለሁ። አላለም። ለምንድን ነው ያላለው? የእሱ ፍቅር ይቀጥላል አይቀጥልም ባለቤቱ ነው የሚያውቀው። ልቡን ነው መስማት የሚፈልገው አዶናይ። ራስሽን ስሚ ነው የሚልሽ ሲመክርሽ። ራሱ ሰውን ስማ አይደለም የሚለው። የፈለገ ነገር ይቧቸር፣ የፈለገ ነገር ይጨፍሩ፣ የፈለገ ነገር ይደረግ፣ ሆነም ቀረ እሱ እያጣጣመ ነው ላይፉን። ተደብቃም ታውራ፣ ተኝታም ታውራ፣ ራቁታም ታውራ፣ ያለችው ግን ከአዶናይ ጋር ነው። አዶናይ የሚያስበው ይሄንን ነው ብዬ ነው እኔ በራሴ ጭንቅላት ሳስበው ማለት ነው። መታረቃቸው እንደ ሰው አንዳንድ ሰዎች ባይደግፏቸውም ለምንድን ሌሎቹ እንዳይወጡ አደረገች ነው አሁን ጸቡ። ለምን ሌሎቹ እንዳይወጡ አደረገች? መታረቅ የለባትም። ለፍርድ ቀርቦ እሱ መቀጣጫ መሆን አለበት ነው። ትክክል። ኦኬ፣ ከእሷ ወገን እንቆም። ይቺ ልጅ ግን ተጽዕኖ ተደርጎባት ነው የታረቀችው። 100% ተጽዕኖ አድርገውባታል። ተይ እሱ እየሰራ አሁን ከእስር ቤት ወጥቶ አያሳዝንሽም ወይ ሲሏት፣ አንድ ትወደዋለች፣ ፎንቃ አለ። ሁለተኛ ነገር ደግሞ ያደረገችው ነገር ሪግሬት ያደርጋታል። ወይኔ ባልተናገርኩ ኖሮ፣ ወይኔ ሰው ሁሉ ግማሹ ሲደግፋት፣ ግማሹ ሲያጥቋሽሻት፣ አጠገቧ ያሉት ሰዎች ደግሞ ግሩፕ ስለሆኑ ይሄን ነገር ማስቆም ይፈልጋሉ። ያ ነው ያደረጉት እነሱ። ተደቅኖባት ነው ምልሽ፣ ጠመንጃ ሳይሆን በዙሪያ ያላት ሰዎች እንድትተው እናቷም እንድትተው ትፈልጋለች። ነገር እንዲመጣባት እንድታለቅስ እንድታዘን አትፈልግም።
ጆን ዳንኤልም አሁን ከእስር ቤት ወጥቶ አሁን ተፈርዶበት እንዲገባም አይፈለግም። መውጣቱ ያስደሰታቸው ሰዎች ብዙ ጓደኞቹ አሉ አጠገቧ። ያን ነገር መናገሯ ራሱ አፈትልኮ መውጣቱ እኔ ሳስበው ጄኔት የተጸጸተች ነው የሚመስለኝ። ለምን መጀመሪያ ለእነሱ ማማከር ነበረባት እነሱ እንደሚያስቡት ከሆነ። በኋላ ግን ደግሞ አሁን በሰላም ተፈታ ሲባል ብዙ ሰዎች እኛ ነን እኮ የደገፍናት። ኦኬ በሰላም መፈታቱ ጥሩ ነው በቃ ይሁን ብለን እንደ ሰው ካሰብን ብዙ ሰው እኮ ተናዷል። በቀነኒ ያስመሰለኝ አንድ ነገር ልንገርሽ፣ አንድ ነገር ላስረዳ። ለቅምጥ ሰማይ ቅርብ ናት የሚባል አባባል አለ። ጨው ለራስ ስትል ጣፍጥ ነው። ይጌማ ፖይንት ማለትስ ምንድን ነው? በኤቪደንስ በማስረጃ እኛ እኮ ጆከሮች ነን። አባቴ ሙትን እኔ ጃኒ በዚህ ሰዓት ይህን ወታ በመናገሯ እኮራባታለሁ፣ አከብራታለሁ፣ እወዳታለሁ። እንደ ታናሽ እህቴ በልጽጊ ለምልሚ እላታለሁ። የጃኒ ህይወት በአዶናይ የሚቀጥል አይደለም። ገባሽ? ዳኒም አዶናይም በጃኒ የሚቀጥል ህይወት አይደለም። ማንም ማንንም ኦን አያደርግም። ነው ማንም ሰው ለማንም ህይወት መብራት አይደለም። ማንም ሰው ለማንም ህይወት ዳርክነስ አይደለም። ዳስኳራ ብልፍ እኔ በዛ ነው ማምነው። ሶ ምን ልልሽ ፈልጌ ነው፣ አሁን ለምሳሌ ሰዎች ለምን ተናገረሽ ምናምን ቢኮዝ እኛ ወረኞች ስለሆነ ቢኮዝ ነገሮችን በደንብ እስከ ጥግ ድረስ ፈትፍተን ማወቅ ስለምንፈልግ ለምን እኛ በቃ ነገሮችን የምናይበት እንትን እስከ መጨረሻው አጥፍጥፈን ግን ፋይዳ ላይ ስንመጣ ፋይዳ የለንም፣ ትርጉም የለንም። ትርጉም የሚሰጠው ያ ግለሰቡ ብቻ ነው፣ ኬዙን የያዘው ሰው ብቻ ነው። እሷ ሪሊፍ አድርጋለች። በማንኛውም ሰርከምስታንስ እሷ ወጥታ የተሰማትን በሰዓቱ ከአቅሟ በላይ የሆነውን ነገር ተናግራለች። ለዛ ደግሞ የቅርብ ጊዜ ትውስታችን ምስክር የሚሆነው ምንድን ነው? በቅርብ ቀን በአንዱ ዓለም ምናምን የተባለችው የተገደለችው እህታችን ናት። እሷ ማስረጃ እያለ ምን እያለ ልክ እንደ በግ ናዮ አይጂ እሺ፣ አቤት እናንተ እኮ ከእንቅልፌ ስነቃ ናዮ የናዮ ማን ነበር? በእናታቸው በፌክ አካውንቴ ነው የማየው። በዋናውማ እዚህ ነው ያለው። ኦኬ ናዮ ቆይ ምንድን ነው የሚለው መዝሙሩ? እኔ እፈታላችኋለሁ፣ እናንተ ላታውቁ ትችላላችሁ። ኧረ ፍቹን ቆይ ውዶቼ፣ ቆይ ውዶቼ፣ አሁን በዚህ ኃይለኛ ሀሜት ላይ መስቀል ሼታል ትለኛለህ ማለት እኔን የሌሎቹን አሉባልታ መፍታት ሲያቅታችሁ ከኔ መስቀል መጣችሁ። አሁን ከሰማይ ደግሞ ልታጣሉ። ስንቴ ተናገርኩኝ። አቤል ይዞልኝ ይመጣል። እናንተ ሾካኮች ቆይ ናዮዬ፣ ቆይ እኔ እናት አዲስ እየተማርኩ ያለው ነገር ይላል። ላትሰሙ ትችላላችሁ። እኔ በዚህ ቆይ እግዚአብሔር አምኖ መኖርን ነው። ሁሉ ነገር ለእግዚአብሔር ሰጥቶ መኖርን ነው። እኔ እናት እውነት ብለሻል። ለእኛማ ብትሰጪን አብኩተን ደልዘን ፈይተን ድጋሚ ሶስተኛ ዙር እናቦከዋለን። ውይ እሺ ፈለገ ይሁን። ግን እኮ ፈለገ አሉ ባልታሪያ ተሻለኝ ወገን። አበባ ላክ ፈለገ፣ አበባ ላክ። ቆይ ይኸው እናንተማ ጽፋችኋል። ባላየም ባልፈው ባላየም ነገሮችን ባልፋቸው እኮ አይተሻል። ምን አባሽ ብላችሁ እዚህ ጉሮሮ ቃርጋችሁ እኮ ኮመንት እኮ ግም ያርጋችሁ ምጽፉ። የኔ ጌታ፣ የኔ አባት ፈለገ፣ የኔ አባት አንደኛው እሳት ሆነ አይደለም እንዴ? ማህለች ጭድና እሳት ሆኜ ከዚህ ከዛ ምለው ይሁን ፈለገዬ ይሁን። አንተ እስክትሄድ አሁን እኔ እንዴት ነው ማማው? ይሄም ሀሜት አይደለም፣ የአደባባይ ወሬ ሚስጥር በሉት። እንዴት እናውራ ማለት እንዴት ልተንፍስ? ወዴት ልሄድ? እንደው ዘንድሮስ እሺ ምን ነበር ሊያቋረጥኩትኝ? ይታያውሪ ታርቀውማ እኮ አውርተን ጨረስን እኮ። ምን ሊሆን ነገር ላይ ያቆም ነው? ወይ ናዮ ስቶሪ ናዮ ስቶሪዋ ምን መሰላችሁ? እኔ ስረዳት ማለት ነው ሳታውቁኝ በድፍረት ሳናቃት የማውነት እኮ ነው። ማንነቷን ሳና ገና እንደመጣች እንደ እግር እሳት ለብልበናታል። ልጅ ሳናውቃት ማለት ነው ለብልበናታል። ትናንትና ላይ ያያችኋትም እንዴ ፊንገር አፏ ውስጥ መረቅ ሞልቶ እያለች ነው ካወራችሁ። ለምን ለዩቲዩባ ዛሬማ የዋንትያን ጨርሳ የሷን ጉሮሯን የተቋረጠው እኔ ምላችሁ የነጆ እንዳሌላ አለቀ ሲነበር የፋኒና የሳምሪ ደግሞ ወይ አምላክ እስራኤል ፋኒዬ ነው ጌታ
ፋኒ ሳምሪን እየለመነ በሚገኝበት ሰዓት ሁኔታ ይገኛል። ሁኔታው ላይ ሞቅ ደመቅ ካለ እንሄድበታለን። ብዙም እነሱን አላማማቁትም። በደንብ ሞቅ ሸብረቅ ካለ የሚቀር ነገር የለም፣ እናወራለን። እንዴት ነው የምናወራው? ለሁለቱም ወገን ሆነ እቺ እንጉልፋቶ ቱናይ መንበሩን ብጣላትም እናቷን ብጣላትም ከልጅቱ አልተጣላውኝም። ለሁለቱም እኩል እያደረኩኝ እንሄድባቸዋለን። አልተማማቀም ግን ይማማቅ ትተነዋል። ቢኪኒ ስባ አሞራው ማን ነው እንደዚህ አሞራው? ቆይ አንዴ ጌታ አምላክ ዘንድሮ አሞራው ማን ነው? አሞራውዬ አሞራው አለው በለኝ ካሌለ ካላወራም ስለ ቢኪኒ አንተ ስትኖር ብቻ ነው ስለ ቢኪኒ ማወራው። ንገረኝ አለክ ወይ ቢኪኒ በማል ቅመም ሆነሻል። ልክ እኔ ፊንገር ቅመም እንደምታረገኝ ቢኪኒ ከዚህ በኋላ ለኔ ቅመም ይሆናል። ቡና ጠጡዬ ቅመም ይሆናል። ጣል አለው ካላላ አሞራው ስለሱ አላወራም። ድምጽሽ ምንድነው? ለሐሜት የተዘጋጀ ድምጽ ነው። ምን ቦታኝ እኔ በዋናው ድምጽ አውርቼ አዶናይ ስቶሪ አድርጓል። ምን ላይ ደገመው እኔ አዶናይ ግን አሳዘነኝ ማለት አሳዘነኝ በሌላ ነገር አይደለም። እኔ አሁን እንደዚህ አሳዘነኝ ደግሞ አይ ጌታ ሆይ አምላክ እስራኤል እንደዚህ ወሬ አለቅላቂ ሆኜ ልቅር። ዝም በይ ውዴ። ለምን ሲባል ዝም ባለ አፍ ዝንብ ይገባበታል። ተለውጧል እኮ ዝም ባለ አፍ ዝንብ አይገባም፣ ተለውጧል። ይሄ ማህበረሰብ አሁን ዝም በይ ብትይ በቂጤ አላወራም እንዴ? አሁን አንቺ ዝም በይ ብትይ አላወራም ብዬ በአፌ ጸጥ ብዬ በቂጤ ሁሉ ልነግርሽ እችላለሁ። ይሄ ሁሉ ህዝብ ለወሬ እኔ ቤታን ዝም በይ ትያለሽ። 100,000 ሰው እኮ ነው ጃኒ ትግባ እንትናቸው የጉሮሯቸው እስኪከፈት ድረስ ግቢ። ማህበረሰቡ ወሬ ነው የሚገለው። እንዳለ ተያይዘ ወሬ እንዲ ረሃብ አይገለንም። እኛ በደረታችን እንደ ወታደር ጥይት ሲመጣበት በደረቱ ነው አይደል ጥይት የሚያሳልፈው። እኛም ማለት ረሃብን በወዳችን ነው ተኝተን የምናሳልፈው። ወሬ ሲሆን ግን እንሞታለን። አየው እኮ ወሬ እንዴት እንደምትወድ እዛም ከፈት አድርገው ጃኒ ጠብቂ። እሷማ በዚህ ሰዓት ጠብቃ ለምን ስለሷል ጆን ዳንኤል እንዲያርጋል። መጨረሻ ቀራችሁ። ተማሩበት፣ አህዮች ተማሩበት። ለሌላ ጊዜ ሰው መሀል እንዳትገቡ። ሰው መሀል ፍቅር በሁለት አጨብጭቡ። እኔ አጨብጫቢ ነኝ፣ አስመሳይ ነኝ ጋይስ። ሁላችንም አስመሳይ ነን ጋይስ። ምንም የሚዋሽ የለም። እኔ ለጃኒም አይደለም ለጆን ዳንኤልም አይደለም ለሁለቱም ነኝ የምንለው ውሸታችንን ነው ጋይስ። አንደኛ በደጋፊ ላለመሰደብ፣ ሁለተኛ ሲታረቁ ጥግ ቀራችሁ ላለመባል እንጂ በውስጣችን ይሄ ሰው ጥፋተኛ ነው ብለን አንዱን ምን የሚባለው አማርኛ ብቻ ለአንዱ አሽቃብጠናል። በሆዳችን ነው ግን ቦኛው ለአንዱ አሽቃብጫለሁ። በምን በሆዴ በአደባባይ አልናገርም ምን ቦጣኝ። በሆዴ ግን የሆነ ሰው ስተተኛ ነው ብዬ የገመትኩት ሰው አለ። ለእናንተ ግን ስመጣ እንዴት ነው የምላችሁ? ጃኒም ጓደኛዬ ናት። ጌም አብረን የምንጫወት አብረን በልተን ጠጥተናል በሀሳብ። ጆን ዳንኤልም እንደዛ። በሁለቱ መሀል እኔ አልገባም። ሁለቱንም እወዳቸዋለሁ። ስለነሱ እናወራም ነው የሚባለው። አሁን ለጃኒ ሳይድ ቢዝ የጆን ዳንኤል እንደኔ አይነት ተከታያለሁ አይደል? ይጨፈጭፈኛል። የለጃኒ ሳይድ ቢዝ ለማነው ለጆን ዳንኤል ቢዝ የጃኒ ደግሞ ይመጡልኛል። ምን ቦጣኝ እናቴ። ለሁለቱም ማሽቃበጥ ይሄ ነው። አጨብጫቢ ነኝ እናቴ። ምን አገባኝ ደከመኝ። ስለ ሰው አመጣ ብዙ ማማት አልወድም ጋይስ። አሁን ስለ ሰው ምናምን ብዙ ማውራት አልፈልግም ጋይስ። ይበቃኛል። ለዕለት ቁርሳችን ጆን ዳንኤል ገጀራ ግን አስተማማኝ ነው። አቤት አሞራው ድሮም እኮ ቀጭን ሰው ወዳለው ብለው እማገባ ወንድ ምን እላችሁ ነበር? ቀጭን። ከዛ እናንተ ምን ትሉ ነበር? አረ የቤት ማረግ ምሰሶ ወንድ ልጅ የሚባለው መከታው ደንበል አይደለም። የጆን ዳንኤል የማታው ገጀራ አቤት ጆዬ አምላክ እስራኤል ወሬ አታቀብሉልኝ። በቃኝ እህትና ወንድሞቼ ይበቃኛል። በቴሌግራም አትምጡ። በቃኝ አይ ነው በቃኝ ጋይስ። ሰው በቃሽ አለኝ። እማፈቅረው ልጅ በቃሽ ቤታይ ብሎ ጻፈ። ይበቃሻል። ገጀራ ላይ ስደርስ ቀና መሰለኝ በቃሽ አለኝ። ሌላ ሰው አምጡልኝ ውዶቼ። እኔ በቃኝ። አሁን ድጋሚ ደግሞ ሲጣሉ እንሄዳለን። ምንም አሽሙር አይደለም። ቀጥታ ለኔ ፍቅር የተናገርኩት ምንም አሽሙር የለውም። ቀጥታ ግልጽ ያለ ስሙኝ። ፊንገሩን አለች። ምን አለች ውዶቼ? ታረቁ ሲባል እሷማ ይመቻት አብራ በልታ ጠጥታ። እንዴት ግን ነው የሚቻልላት? ግን እኔ አሁን ለምሳሌ ማርያምን ይሉንታ የሚባል ነገር ይዘኝ ይሉንታ ቢስ እኮ ናት። ገንዘብ ያበረራት። አንቺ ፍቅር አያበረሽም፣ ገንዘብ ሆድ ነው የሚያበረሽ። እናንተ አብራ
ፒኪኒ ይላሉ ያቸው አብራን ጨፍራ አውርታ እንኳን ምናምን ምንስ ቢሆን አታሳልፊውም። እግዚኦ ሳሪ ነለቀትስት ወሬ ስትወጂ ግን እኔ ግን ሁሉም ሚስጥር አውቃለሁ ግን አልናገርም። አንቺ ወሬ ንግስት ነኝ ውዴ። ግን እኔ ለአንዱ አላሽቃብጥም፣ ለሁለቱም ነው ማሽቃብጠው። የኔ ልዩነቱ ምንድነው? ሁለት ቤት አጨብጫቢ ነኝ። አንድ ቤት አለ ተታረቁ ውዴ። እሺ ወገን ፊንገር ማናት ውዴ? ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤትሽ ልጅ ነው እንዴ? ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤት ልጅሽ ነው? ምን ነው እስከዛሬ የት ነበርሽ? እነዚህ ሰዎች በሬዲዮ የሚያዳምጡ የፌስቡክ ሰዎች ኧረ እባካችሁ ፌስቡክ ላይ ተቀመጡ። አሁን በእርግጠኝነት የፌስቡክ ሰው ነሽ መጥተሽ ፊንገር ማናት የምትይው እንቁርቲ ሰረስቻት። አቤት እንቁርቲ፣ አቤት እንቁርቲ፣ አቤት እንቁርቲ ስብዓት ለአ። እኔ ግን እዚህ ቲክቶክ ላይ ስትችሉበት አሁን ማሬ ነገ አሬ፣ አሁን ወድሃለሁ፣ አሁን ጀግና ነህ፣ አሁን አህያ ነህ፣ በሚመቻችሁ ልክ ነው የምትሄዱት። እናንተ የተጣላችሁት ሰው ካለ አትደግፉም ከዛ ሰው ጋር። አሁን አንቺ እንቁርቲ ጆን ዳንኤል ወንድ ነው መከታ ቦምብ ታንክ ሰቅሎ ምንድን ነው ያለች ውሃ አመንጭቶ በወጣትነቱ ብለሽ ስሰክሽ የነበረ ከእንትና ጋር ስለተጣላሽ ብቻ ከቴቴ ጋርና ከማን ነው የሚባለው ከጆከር ጋር ስለተጣላሽ ብቻ ልጆቼን ሰደበ ምናምን ስለምትይ ጆን ዳንኤልን እዛ ስታይ አንተ አደገኛ ወንበዴ ነሽ፣ ወንበዴ ነህ ብለህ መጣሽ። እንዴት ነው የምትችሉበት? አቤት ቲክቶከር ስትችሉበት ግን አሁን ስትደግፊ ሳምንት ሳይደርቅ ጆን ዳንኤል ግፋ ወደፊት ስትይ መልሰሽ ያጎትን መተኪያ ነህ ብለህ እንዴት ነው የምትችሉበት? እንዴት ነው የምታስመስሉ? ታድላችሁ። አሞራው ትገባለህ። ትንሽ ከትከት እናድርግ። ትንሽ ስለ ፒኪኒ ትንሽ የሴት ልጅ ጥቃት እያደረስክ ነው። እባክህ አሞራው ተመከር። አሞራው አንተ እኒ እንዳስፈላለጽ ከፒኪኒኒ እባክን እኒ እንደው እባክህን አሞራውዬ ትገባለህ። ላክ አበባ መግባት ከፈለግ ትንሽ በስሱ እንሂድ። በስሱ አሞራውዬ በስሱ የኔ ጌታ። ለሁለት እኮ ነው እየተጨፈጨፍን ያለ ነው። በስሱ ዝም ብለን በስሱ ችግር የለውም። በስሱ እንሂድበት። በስሱ አሞራው አለክ አሞራው አትፍራ። እኔን ይዘሃል። አትፍራ።